በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው፣ ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ፣ ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነው። ግን እሷ ነገሩን ባትጀምሮ ኑሮ አልነግራትም ነበር ብያለሁኝ። ወጥቻለሁ፣ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሽ ከሆነ እነግርሻለሁ። ኦፍኮርስ ዳትስ ዋት ሃፕን ዳትስ ማይ ሪዝን። ኧረ በእናትሽ ፈሪ ተይ ፈሪ። በቃ እየነገርኩሽ ነው ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ የምን ነው በላሽ ልውጣ። እሺ አርጌሻለሁኝ ኢንቦክስ ልንገርሽ እናት ልንገርሽ ማ እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እንደዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት አናረግም። ኮፒ አናረግም። እኛ የዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጥጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጫ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉ። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ፣ በየጋራ ሽርጥ አጥባ፣ እንጀራ እያስረከበች በየሆቴሉ እዚች ሀቡ ነገር እንጀራ ጋግሬ ያሳድጌሻለሁ እና በሆነ ባልሆነ ደበድብሻለሁ። እዛች ጋር ተቀጥሬ ሰርቼ እንዴ ወለሸኛል እኮ የታለ ሳክሪፋይስ? የትኛው ታዲያ የእናት ሳክሪፋይስ አሳይኝ። ናቸው እናቶቻችን ማሬ ሳክሪፋይስ ብታደርጊው ለልጆችሽ ይሄ ነው። ከዛ ልትነግሪኝ ደግመውም ምን ያሁን እናት ያደረገችብኝ ልጆች ይላል ደግመውም ኖ ላይክ እኮ ነው የምጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብን የምትጠየቂ ከሆነ እንዲ አንቺ ልጅሽን አሳድገሽ አሳድጊ ያላሳድገኝ እኮ አትይም አይደል እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ። እሺ ላውጣው? ስለዚህ ራሴን ላጥፋ? አይደለም ሀይሚ ለምንድያልሽ አስሬ ታስፈራሪያታለሽ? በእናትሽ ታይ ልንገርሽ፣ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ከአንቺ ለምን አትልክልኝም? አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ? ለእህቶችሽ ይህ እኮ እናትን ማስቀናት። ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ ይኸው እንግዲህ እናት ብሉልኝ አይደለም የምትለው። እኛ የምናውቀው የሁሉም እናት ብሉልኝ፣ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው ሁላችሁም። እሷ እየራባት እሱ ሁሉ ድራማ ነው ሀቢባ፣ እሱ ሁሉ ድራማ ነው። እንደውም ማለት ነው ሰፋሪት የሆነ ነገር አንዴ ላውራ ይኸውልሽ ይሄ ሰፓሬት ነገሩ እሷ ነው። እናቴ ላውራ አንዴ ላውራ አታስቁሚ። ሰፓሬቱን ነገር ያመጣችሁ እሷ ናት። ገባሽ? ምን ታደርጋሽ መሰለሽ? በቃ እዛ እህታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው። ገባሽ? ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለእነሱም በወርወር አስቤዛ መሙላት ጀመር። ቤትሽን ማለት ነው ሀቡ፣ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጉ ጋርገሽ ክሬት ታደርጊዋለሽ፣ ትቀርሸዋለሽ። ፋሚሊሽንም እንደዛው። ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቁ ነው። እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ወይ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ። ገባሽ? ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ናሉ። ልክ ነን እያልኩሽ ግን አይደለም፣ ልክ አይደለንም። ኦቨር ነገር ሀፕን አድርጓል። ኦኬ ዋሬቨር ፕሊዝ ጸሎት አድርግላት ለእናታችን። ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ ያው አድገናል። እንሰብሰብ። ግን ከሁሉም የእሷን ኮንፈርት ነው የምንፈልገው። ለምን አባታችን እንኳን ብለን ለምንታረቁ እንኳን ብለን እንኳን አንጣምጣ ኮንፎርት ማሪ በዚህ በድህነት ኮንፎርት ኖ ኮንፈርቱ ነው እኛ የምንፈልገው። ኮንፈርት ለመስጠት አልቻልንም። አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለሽም፣ ግን አንቺ ካልደገፍሻት ኮንፎርቱ ኬት ይምጣ? ራሷን እንድታይል እንፈልጋለሁ። ራሷን እንድታይል ቀን ስራ ተስራ ሀቡ ራሷን ትይልኝ። ለምንድነው የምትበድል? ለምንድነው ሁሌ መጥፎ አድርጋ የምታስበን? ለምንድነው እኛ ሁሌ አባታችን መረዳ አድርጋ የምታስበን? እኛ እናታችን ነው የምንፈልገው።
ኧረ እባክሽ አሁንም ወጣቶች እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው ገባሽ? አሁንም ራሱ ጸም የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል ገባሽ? ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ። ለምን እህቶች እሺ እሷን ልመናት አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናትም። ድሮም ጀምሮ እንደምትዋሸኝ ነው የማውቀው። በጣም ብዙ ነገር እኔ ያውቃሉ እንደምትዋሸኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም ሀቡ። ቻሉሽ እንጂ ከእሷ ጆሮ አልሰማሽም። እነሱ ስየዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት ሀቡ። አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልኬን የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ሀቡ። እኔ እየታመምኩኝ ነው። ፕሊዝ ሀይሚዬ እዚህ ጋ ያለውን 40 ሺህ ህዝብ አክብሪ ነው። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። እናት ስለሆነች አይደለም። ከእናት በላይ ምን አለ ማሬ? እንዴ ሀቡ ወድ ምን ላይክ እናት ስለሆነች። እሺ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ? እስኪ ንገሪ አንድ ጥሪ። ዳስ ደ ፖይንት። ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኟ እንደምታያት ነው እንደምትናገረው ነው እየሰማሽ ነው የምትለውን ቃላት። አዎ ለሰዎች እየሰጠሽ እኔ ጾም ስታሳይ የለኝም ብር ማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላችሁ ድሮም አድርገሽልኝ አታውቂም። አሁንም አናፍቅም። እኔ አፍላፊ አልፈልግም ሀቡ። እኔ ከእሷ ጋር ከዚህ በኋላ ማውራት አልፈልግም። እኔ አፍላፊም አልፈልግም፣ መመላለስም አልፈልግም። ላስ የምጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? ኤግዛክት እንዴት ትሆንልሽ እናትሽ? እንዴት ትሆንልሽ አንቺ ሰላም እንድትሆኝ ከእሷ ጋር? ኖ ከእሷ ጋር ሰላም አልፈልግም። በቃ ራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹዋሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት? እኔ ነው አልፈልግም ሀቡ። እኔ ተውም የምር በቃኝ። ማለት ምን ታደርግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። ይሄ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ታስተካክል ራሷን ብለሽ I hate everything right now። አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደሆነ ቦታ ላገኘዋል ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች፣ አታውቀኝም፣ አላውቃትም። ጀስት እንደዛ ህይወቷ ይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ያው ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ። የኔ እናትዬ ቆይ አንዴ እኔ ላናግራት። ሀቢባ በአላህ እኔ ሰላሙን እንደፈለግኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ተያት ሀቢባ በአላህ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘ ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41 ሺህ ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድጋለን። ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሆኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደግሞ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ ያልዘንጥበትም የቤተሰቤን ጎደሎ ነው የምሞላበት በዛት የበላ ነው። አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። ዊ ዶንት ኖ ሄር ኸላስ። እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስ ነው። እናታችን አላደረገችልንም ብለን ቀን አንድ ቀን ስሟን አስተናናቅም እንዴ? እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር ተናደሽ ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው። ኦኬ ተናደሽ ነው። ወይ ከምን የተነሳ ነው ንገሪ። ከየት መጣ ጥላቸው? መቼም አልፈጠርኩትም። ራሴ ድምጿን ስሰማ ተመጣው ኬት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ታመማለሁ። ሀቡ ታመማለሁ።
ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወሬዋን በተለይ ስሰማ ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ ሴም ቲንግ በልጅነታችን እንደዛ ነው የምታወራው። አሁንም እንደዛ ነው የምታወራው። ይጥቀምሽ። ዊ ዊሽ ዩ ጉድ ላክ። ሂጂበት፣ ቀጥይበት፣ ፖስችን ወረቨር ኢትዝ ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። እኛም የማንም ኮመንት አንፈልግም። የኔ ማር ድንገርሽ እናቴ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ይኸውልሽ፣ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተ ማምናችኋል። ከዛ ውጭ ምንም አይነት ነገር አላወራችም እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ፍረዴን ብላ አንዳችን ካልሞትን ነው አውቃለሁ። የሰፈር ሰውን ያደረገው አንዳችን ካልሞትን ለምን ትወቀሳለች? እኛ አሁን ቤተሰብ ውስጥ እንዳለን ታውቂያለሽ። አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው እናታችን? ሰላም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሷ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል ልጄ? ጎበዛልሽኝ እደጊ ፈጣሪ ስትሽ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም አላቅሽም አታውቂኝም። ካላስ አላቅሽም አታውቂኝም። ቴንኪ አልወቅ እንዳንቺ አይነት ልጅ ነ አልወቅ ሀቡ እኔ ልወጣ ነው። እሺ እናቴ ቁጥርሁን እዚሁ ታርቃችሁ ፈታችሁ። ይሄ ቀላል ነገር አይደለም። ሀቢባ ተያት ግሩፕ አደራጅታ እኮ እሷ እኔን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ። በኢንቦክስ ቁጥር ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትሳፕ አወራቸዋለሁ። እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድ እና መራመድ ብቻ ነው ያለን አማራጭ። ለምንም የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ እናቴ ደህና ደሪ። አይዞሽ። እኔ ብትፈቱት ደስ ይለኝ ነበረ፣ ግን እንዲህ በቀላሉ ምታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ እንደምታደርግላቸው። እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች። ግን እኔ የምላቸው ነገር ሳይሆን እሷ የምትላቸው፣ በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ ይግባኝ ሰሚ ስንሄድ ልጆቹ አሉ። አሁን ለምን አይመጡም ታዲያ? አንሄድም ምክንያቱም ሀይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ አለበት የምትንከባከበው አባቷን ነው። አየሽ፣ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥልህን የት ሄድክ እንኳን ብላ ጥያቄ አላነሳችው። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለ ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን ይሄን አሁን ይሄ ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖር ያለው እኮ ሰው እኮ ወደ ጉድጓድ ነው እንጂ ወደ ልጅነት ወደኋላ አይመለስም ማለት። ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቀን ቅርብ ቀን። ወላሂ እውነቴን ነው። ነገ ሲያገቡ ብላኛለች፣ ብትሞች ብላኛለች። ሀቢባ እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔን ይዝጋው ሃይማኖት 3-4 በሞትሽ። ይህ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞት ስለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ለሞት ሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ውጭ ብዬ እያየኋት በገዛ ቤቴ
ትዳር በያዝኩበት ቤት ዳቦ ሲድ ሁሉን ነገር ይዘው ሄደው በፊቴ ላይ በሳህን እኮ እንደ ውጭ ሰው እንቺ ከበላሽ ይምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን እንኳን አደረሰች ስል ግቡ ዳቦ ብሉ እኮ አይደለም ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔን ምንም እንደማያገባኝ ከዛ ቤት እንደገና ተሳክራለች። የሚሰክር ሰው ነው እንደ አመራር የሚሆነው የሚያስተዳድረው? ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቶ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷ እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ተይ መዓዛ አትሆንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፍድፋ ይሄን ስላለች ከተጠያቂነት አታልፍም። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። ይክፈላት። አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰች ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ ሊሆን አናግራቸውና አራቱንም ዋትሳፕ ክሬት አድርጌ በዋትሳፕ አናግሬያቸው እመክራቸዋለሁ። እኔ እንደ ታላቅ እህት እኔ በእድሜ በጣም እበልጣቸዋለሁ። እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ፣ በ10 ዓመት ነው የምትበልጭኝ። አይ ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩ እና አስታርቃቸዋለሁ። ግን አንቺን አሁን እዚህ ጋር ያለ ሰው እንዲያግዝሽ አካውንት ነበርሽን ንገሪን እና ሁሉም የአቅማችንን እንደግፍሽ እና ግን ቃሌ ነው። እኔ ጋይስ አይ ፕሮሚስ ልጆቿን አናግሬ አስታርቃቸዋለሁ። እዚህ ጋር መጥተው መታረቃቸውን ባይናችሁ ታያላችሁ። እመክራቸዋለሁ። ልጅነት ነው፣ አለማወቅ ነው እና ያው ሜቢ አንቺን ከሌላ ዘመናዊ እናት ጋር እያነጻጸሩ በልጅነታቸው መግረፍሽ፣ መቆጣትሽ ያን ሁሉ ነገር እንደ ክፋት አይተውት ሊሆን ይችላል። አለማወቅ ነው ይሄ ደግሞ እንጂ ሁላችንም ተገርፈን ያደግ ነው። አለማወቅ ነው። ንገሪን አካውንት ተሸ 1000 21